ውድ አድማጮቻችን እንደምን ሰንብታችኋል? እንኳን ወደ ኳስ ነጋሪ በደህና መጣችሁ። ከ24 ዓመት ረጅም ጥበቃ በኋላ በዓለም እግር ኳስ ታሪክ ውስጥ እጅግ ትኩስ ተለዋዋጭና ብዙዎችን መማረክ የቻለው ታሪካዊ ፉክክር ዳግም ተመልሷል። አርጀንቲና በአትላንታ ከእንግሊዝ ጋር ትገናኛለች። ይህ ግጥሚያ የስልት የታክቲክ የሁለት ታላላቅ አሰልጣኞች ማለትም የሊዮኔል ስካሎኒና የቶማስ ቱሼል የአእምሮ ፍልሚያ ነው። በሜዳ ላይ ደግሞ የሊዮኔል ሜሲና የሃሪ ኬን ፍልሚያ ነው። የዚህ እጅግ ተጠባቂ ጨዋታ ታክቲካዊ ይዘትና ታሪካዊ ዳራ በዝርዝር እንመለከተዋለን። አብራችሁን ቆዩ። ይህ ጨዋታ ውድ አድማጮቻችን ከእግር ኳስ ጨዋታነት ባለፈ ጥልቅ የሆነ የታሪክ ጠባሳና ፖለቲካዊ ትርጉም ያለው መሆኑ ይታወቃል። ከ1982ቱ የፎክላንድ ደሴቶች ጦርነት ማግስት በ1986 የዲያጎ ማራዶና ሃንድ ኦፍ ጋድ ወይም የእግዚአብሔር እጅ የተባለች ግብ እንዲሁም በ1998 ማይክል ኦዌን ያስቆጠራት ድንቅ ጎልና የዴቪድ ቤካም ያየው ቀይ ካርድ ይህን ፉክክር ሁሌም ድራማ የተሞላበት እንዲሆን አድርጎታል። ከ2002 የዓለም ዋንጫ ወዲህ ደግሞ እነዚህ ሁለት ቡድኖች በዚህ መድረክ ተገናኝተው አያውቁም። ነገር ግን የዚህ ጨዋታ ትልቁ ሃይላይት ሌላ ነው። ሊዮኔል ሜሲ በዓለም አቀፍ እግር ኳስ ከ200 በላይ ጨዋታዎችን አድርጓል። ነገር ግን በታሪኩ እንግሊዝን ገጥሞ አያውቅም። ይህ ሜሲ ከታላቁ ተቀናቃኝ እንግሊዝ ጋር የሚገናኝበት የመጀመሪያው ታሪካዊ ምሽት ነው። ውድ አድማጮቻችን ወደ አርጀንቲና ብሔራዊ ቡድን ስንመጣ ወደዚህ ግማሽ ፍጻሜ ያደረጉት ጉዞ እጅግ ድራማዊና በፈተና የተሞላ ነበር። ኬፕ ቫርዴን በ32ኛው ዙር ተጨማሪ ሰዓት ተጠቅመው 3-2 ካሸነፉ በኋላ ከግብጽ ጋር በነበራቸው ጨዋታ ከኋላ ተነስተው 3-2 በሆነ አስደናቂ ካምባክ አሸንፈዋል። ከስዊዘርላንድ ጋርም ሙሉ 120 ደቂቃ ተጫውተው ነው እንግዲህ 3-1 ያሸነፉት። አርጀንቲና ከ2022ቱ የኳታር የመጀመሪያ ጨዋታ ሽንፈት ወዲህ በዓለም ጨዋታዎች ባደረገችው 12 ተከታታይ ጨዋታዎች ሳትሸነፍ መጓዟ ትልቅ ጥንካሬ ነው። በሁሉም ጨዋታዎች ቢያንስ 2 ግብ አስቆጥራለች። ሊዮኔል ሜሲ 8 ግቦችን አስቆጥሮ 21 ለግብ የሚሆኑ አጋጣሚዎችን ወይም ደግሞ ኪ ቻንስስ በመፍጠር ውድድሩን እየመራ ይገኛል። ነገር ግን ትልቁ ታክቲካዊ ስጋት ግን አለ እዚህ ጋር። አርጀንቲና ጨዋታዎችን በመቆጣጠር ወይም ኮንትሮል ረገድ ደካማ ትመስላለች። ካለፉት 5 ጨዋታዎች 6 ጎሎችን ማስተናገዷ በዲፌንሲቭ ትራንዚሽን ወቅት ክፍተቶች እንዳሉት ያሳያል። በሌላ በኩል የእንግሊዝ ብሔራዊ ቡድንም ተመሳሳይ ድራማ ያለፈበት ነው። ዲአር ኮንጎ ላይ በሃሪ ኬን የመጨረሻ ደቂቃ ጎሎች ካሸነፉ በኋላ ሜክሲኮን በ10 ተጫዋቾች 3-2፣ ኖርዌይን በጁድ ቤሊንጋም ተጨማሪ ሰዓት ጎል 2-1 አሸንፏል። የቡድኑ ትልቁ የጥቃት ምንጭ ኬንና ቤሊንጋም ናቸው። ሁለቱም እያንዳንዳቸው 6 ግቦችን ያስቆጠሩ ሲሆን እንግሊዝ ካስቆጠረቻቸው 13 ጎሎች ውስጥ 12ቱ ማለትም 92 በመቶ ድርሻ የያዙት እነዚህ ሁለት ተጫዋቾች ብቻ ናቸው። ይህ ማለት እንግሊዝ በግለሰቦች ፊኒሺንግ ላይ እጅግ ጥገኝነት እንዳለባት ያሳያል። የኦፕታ ሱፐር ኮምፒውተር ግምት ለእንግሊዝ 39.1 የአሸናፊነት እድል ሲሰጥ ለአርጀንቲና ደግሞ 31.6 በመቶ ይሰጣል። 29.3 በመቶ ደግሞ ጨዋታው ወደ ተጨማሪ ሰዓት እንደሚሄድ ይተነብያል። ውድ አድማጮቻችን ወደ ቡድኖች ዜና ስንመጣ በእንግሊዝ በኩል አንዳንድ ታክቲካዊ ለውጦች ሊኖሩ ይችላሉ። ተከላካዩ ጃሬል ኳንሳ ከቀይ ካርድ ቅጣት ገና አልተመለሰም። አማካዩ ጆርዳን ሄንደርሰን በእጅ ጉዳት ምክንያት የማይሰለፍ ሲሆን እንግዲህ ዴክላን ራይስ ደግሞ መጠነኛ የጡንቻ ህመም ቢሰማውም ለጨዋታው ዝግጁ እንደሚሆን ይጠበቃል። በሊዮኔል ስካሌኒው አርጀንቲና በኩል ግን ምንም አይነት የተጠቃሽ ጉዳት ስጋት የለም። ይህ ማለት ስካሎኒ ሙሉ አቅማቸውን በመጠቀም ጨዋታውን መጀመር ይችላሉ ማለት ነው። ይህ ጨዋታ የሁለት የተለያዩ ትውልድ የእግር ኳስ አእምሮዎች ፍልሚያ ነው።
ሊዮኔል ሜሲ በ39 ዓመቱ አሁንም የጨዋታውን ቴምፖ የመቆጣጠርና ከተከላካዮች ጀርባ የሚሰነጠቀውን ኳስ ወይም ደግሞ ላይን ብሬኪንግ ፓስ የመቀየር አስገራሚ ብቃት አለው። እሱ የሚንቀሳቀስበት የሃፍ ስፔስ ቀጠና ለእንግሊዝ ተከላካዮች ትልቅ ፈተና ይሆናል። በአንጻሩ ሃሪ ኬን በሳጥን ውስጥ እጅግ አደገኛ ወይም ክሪቲካል የሆነ ግብ አግቢ ነው። ከጀርባው የሚነሳው ጁድ ቤሊንጋም ከመሃል ሜዳ ዘግይቶ ወደ ሳጥን የሚገባበት መንገድ ወይም ሌትራንስ ለአርጀንቲና ተከላካዩ ትልቅ ስጋት እንደሚሆን ግልጽ ነው። ታዲያ ጨዋታው እንዴት ሊጠናቀቅ ይችላል? የኤክስጂ ስኮር ታክቲካዊ ሞዴል 1.3 ለ1.2 በሆነ ጠባብ ልዩነት እንግሊዝን ተመራጭ ያደርጋል። የተጠባቂው ትክክለኛ ውጤትም እንግዲህ ወይም ኤክስፔክትድ ስኮር 2 ለ1 ለእንግሊዝ ነው። ነገር ግን የአርጀንቲና ሲግናል ሞዴል ደግሞ በተቃራኒው ለአርጀንቲና የ53 በመቶ የበላይነት ይሰጣል። እኔ የግል ታክቲካዊ ምልከታ ይህ ጨዋታ በታክቲካዊ ዲሲፕሊን የታጠረና በአንድ ወሳኝ ቅጽበት ወይም ዲሲሲቭ ሞመንት ላይ የሚፈጠር ስህተትን የሚወስን ይሆናል ብዬ አስባለሁ። ሁለቱም ቡድኖች ጥንቃቄን አስቀድመው ስለሚገቡ ጨዋታው ወደ ተጨማሪ ሰዓት ወይም ኤክስትራ ታይም ሊያመራ የሚችልበት እድል ሰፊ ነው። አዎ፣ ዛሬ ማታ በአትላንታ ከእግር ኳስ ጨዋታ በላይ የሆነ ታላቅ ጦርነት እንመለከታለን። ጨዋታው ሲጠናቀቅ ነገ ጠዋት ሙሉ ትንተናችንን ደግሞ ይዘን እንቀርባለን። ለመሆኑ እናንተ ምን ታስባላችሁ? ይህንን ታሪካዊ ፍልሚያ ማን ያሸንፋል? ሊዮኔል ሜሲ ወይስ ሃሪ ኬን? የእናንተ ሚዛናዊ ግምት በኮመንት መስጫ ላይ እንድታጋሩን በአክብሮት እንጠይቃለን። ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። አዳዲስ የእግር ኳስ መረጃዎች እንዲደርሷችሁ ደግሞ ይሄንን ቻናል ሰብስክራይብ ማድረግ የደውል ምልክቷን ይጫኑ። ለነበረን ቆይታ እጅግ እናመሰግናለን። በሌላ ዝግጅት እስክንገናኝ ድረስ ቸር ሰንብቱ።